የምትወደውና መላ ህይወት የሆነችውን የትዳር አጋርን በድንገተኛ በሽታ ምክንያት በአንድ ጀንበር የሁለት አይኖቿን ብርሃን ቢጠፉ እና ፍጹም ጨለማ ውስጥ ብትገባ ምን ታደርጋለህ? ህይወት ትርጉም አጣሽ ብላ ራሷን በቤት ውስጥ ስትቆልፍና ፈገግታዋ ሲጠፋ ለማየት ትገደዳለህ? አብዛኛው ሰው እንዲህ አይነት ከባድ ፈተና ሲገጥሙ አብሮ ተስፋ ይቆርጣል። ነገር ግን ይሄ ቪዲዮ የፊልም ድራማ አይደለም። ይሄ እውነት ነው። ይሄ ድንቅ ባል አይኖቿ የጠፉት ባለቤቶችን የአበቦች መዓዛ በማሽተት ብቻ ደስተኛ እንድትሆንና የሰዎችን ድምጽ ስትሰማ ደስ እንዲላት ለብቻው ከ30 ዓመት በላይ በየቀኑ እየለፋ 3 ሚሊዮን የሚያማምሩ ሮዞች አበቦችን በመትከል የቤቱና የዓለም ድንቅ ቱሪዝም መስህብ አድርጎታል። ስሙ ቶሺዩኪ ኩሩስኪ ይባላል። ዛሬ በዚህ ቻናል እውነተኛ ፍቅር ከማየት በላይ በጥልቅ የሚሰማ ታላቅ ተአምር መሆኑን የሚያሳይ ይሄ እውነተኛ ታሪክ እንመለከታለን። እስከ መጨረሻው አብራኝ ቆዩ። እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ የምናየው ታሪክ ፍቅር ማለት በቃላት የሚነገር ሳይሆን በከባድ መስዋዕትነትና በትጋት የሚገለጽ ታላቅ ተግባር መሆኑን በተግባር የሚያስተምር ድንቅ የህይወት ታሪክ ነው። ለቻናሉ አዲስ ከሆናችሁ አሁን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አሁን በቀጥታ ወደ እውነታው እንለፍ። ቶሺዩኮና ባለቤቱ ያሱኮ በጃፓን ገጠር መንደር ውስጥ የወተት ላሞች በማርባት በጥንካሬ ይኖሩ ነበር። ለ30 ዓመታት ያህል ሌትና ቀን አብረው እየለፉ ይኖሩ ነበር። ትልቁ ህልማቸው ስራቸውን አቁመው በመላው ጃፓን እየተዘዋወሩ መኖር ነበር። በ52 ዓመቷ ያሱኮ በስኳር በሽታ ምክንያት በአንድ ሳምንት የሁለት አይኖቿን ብርሃን ሙሉ በሙሉ ጠፉ። ያቀዱት ህልም ሁሉ በአንድ ጀንበር ከሸፈ። ያሱኮ በከባድ ድብርት ውስጥ ገባች። ከቤት መውጣት አቆመች። ፈገግታዋም ሙሉ በሙሉ ጠፋ። ቶሺዩኮም የሚወዳት ባለቤቱ በጭንቀት ስትሰቃይ ማየት አልቻለም። ሁልጊዜም እንዴት አድርጌ ነው ፈገግታዋን የምመልሰው እያለ ያስብ ነበር። በአንድ ወቅት ከቤቱ አጠገብ የበቀለች አንዲት ትንሽ የምታምር ሮዝ አበባ ተመለከተችም። አበባ እጅግ የሚማርክ መዓዛ ያላት ናት። ቶሺዩኮም አሰበ፣ ባለቤቴ በዓይኖቿ ማየት ባትችል እንኳን ይህንን አስደናቂ የአበባ መዓዛ ማሽተት ትችላለች። ከቤት ወጥታ አበቦቿን እንድትዳስስና መላው ግቢዎቹን በአበባ ሞላዋለሁ ብሎ ለራሱ ቃል ገባ። ቶሺዩኮም የወተት ላሞቹን ማርባት ሙሉ በሙሉ አቆመ። መላው ኮረብታማ መሬት በእጆቹ በማስተካከል ለረጅም ዓመታት ሌትና ቀን መሬቱን እየቆፈረ እና የአበባ ዘሮች እየዘራ ውሃ እያጠጣ በሺዎች የሚቆጠር ሰዓታት መስራት ጀመረ። ይሄ እውነት ነው። ዓላማው አበባ መሸጥ አልነበረም። ብቸኛ ዓላማው ሚስቱን ወደ ውጭ አውጥቶ አየር እንድትቀበልና የአበቦች መዓዛ እንድትጽናና ብቻ ነበር። ከ20 ዓመታት በላይ ይህንን ስራውን ያለ መታከት ቀጠለ። ከዓመታት ልፋት በኋላ ያ ባዶ የነበረው ግቢ ሙሉ በሙሉ በሮዝ ቀለም ባላቸው አበቦች ተሸፈነ። መላው መንደር በአበቦች መዓዛ ተሞላ። ያሱኮ የአበቦቹን መዓዛ እያሸተተች ከቤት ወጣች። አበቦቹን በእጆቿ ስትዳስስ ከዓመታት በኋላ ለመጀመሪያ ጊዜ ትልቅ ፈገግታ በፊቷ ላይ ታየ። ቶሺዩኮ ባለቤቱ እጇን ይዞ በፈጠረው የአበባ ገነት ውስጥ በየቀኑ ያዞራት ነበር። የፍቅር ኃይል ከጨለመው ድብርት አስወጣት። ይህ ታሪክ በመላው ጃፓን ተሰማ። ይሄ እውነት ነው። የሰዎችን ፍቅር ያደረገው ተአምር ለማየት ሲል ብቻ በየዓመቱ ከ70,000 በላይ ጎብኚዎች ወደዚህ ትንሽ የገጠር ቤት መምጣት ጀመሩ። ያሱኮ የሰዎችን ድምጽ እየሰማች አዳዲስ ጓደኞች እያገኘች ሕይወቷ ሙሉ በሙሉ በደስታ ተሞላ። ቶሺዩኮም ለሚስቱ የፈጠረው የአበባ ገነት ለዓለም ሙሉ የፍቅር ምልክት ሆነ። ጓደኞች ከዚህ እውነተኛ ታሪክ የምንማረው ትልቅ ቁም ነገር እውነተኛ ፍቅር ማለት በችግር ጊዜ አብሮ መቆምና ለሌላ ሰው ደስታ ሲሉ የራስን ህይወት አሳልፎ መስጠት መሆኑን። ይሄ እውነት ነው። በህይወታችሁ ውስጥ የገጠማችሁ ፈተና ወይም ጨለማ የቱንም ያህል ከባድ ቢሆን በውስጣችሁ ንጹህ ፍቅርና የመስዋዕትነት መንፈስ ካለ ልክ እንደ ቶሺዩኮ የሰዎችን ህይወት በአበቦች የመሙላትና ታሪክን የመለወጥ ሙሉ አቅም አላችሁ። የዛሬው ቪዲዮ ይህን ይመስል ነበር። ለዓይነ ስውር ባለቤቱ ፈገግታ ሲል 3 ሚሊዮን አበቦች የዘራው የቶሺዩኮ እውነተኛ ታሪክ በአንተ ላይ ምን አይነት ስሜት ፈጠረ? ኮሜንት ላይ አጋራኝ።